በዓለም ላይ ካሉ እጅግ አስፈሪ የቱሪስት ማጭበርበሮች ወይም እስካመሮች ጀርባ የሰው ልጅ ታሪክ ትልቁ ሚስጥር ደብቆ እንደሚገኝ ያውቃሉ? ነፃ ነው ተብላችሁ ግመል ላይ ከወጣችሁ በኋላ ለመውረድ በመቶዎች የሚቆጠር ዶላር እንድትከፍሉ ከሚያስገድዱ የገደል ላይ ወጥመዶችና የመንግስት ተቆጣጣሪ ነን እያሉ ትኬታችሁን ቀምተው ተጨማሪ ክፍያ ከሚጠይቁ የሐሰት አስጎብኚዎች በስተጀርባ ያለውን ቦታ እያንዳንዳቸውን እስከ 50 ቶን በሚመዝኑ 2.3 ሚሊዮን ግዙፍ ድንጋይ የተገነባው በሰማይ ላይ ካሉት የኦሪዮን ከዋክብት አስተላለፍና በትክክል ከሚገጣጠመውና በውስጡ ሚስጥራዊ ኤሌክትሮማግኔቲክ ኃይል የሚያመነጨው ትልቁ የጊዛ ፒራሚድ ነው። ዛሬ የፈርዖኖችን መቃብር ለመጎብኘት ስትሄዱ የኪሳችሁን እርግማን ይዛችሁ እንዳትመለሱ ሊያውቋቸው የሚገቡ እጅግ አስደንጋጭ ፒራሚድ ስር ዘመናዊ የዘረፋ ሳይንሶችን እናሳያቸዋለን። ሙሉን በመከታተል የአቢማክ ትራቨል ቻናልን ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። ወሬ አላብዛ፣ እንጀምር። ብዙዎቻችን ግብፅን ስናስብ የምናየው የፒራሚዶችን ታላቅነት፣ የናይል ወንዝ ውበት እና የፈርዖኖች የወርቅ ሀብት ነው። ነገር ግን እነዚህ የቱሪስት ካርቶች ላይ የምናያቸው ነገሮች የግብፅን እውነተኛ ማንነት ከሚሰውሩት መጋረጆች በስተጀርባ ያሉት ጥቂት ነጥቦች ብቻ ናቸው። ከአሸዋ በታች ከዘመናዊው ካይሮ የኒዮን መብራቶች ራቅ ብሎ ከዘመናዊ ሳይንስ የሚፈታተኑ የፈርዖኖች እርግማን የሚያቀናቅኑ እና በታሪክ መጻሕፍት ውስጥ ያልተካተቱ በአሸዋ የተሸፈኑ ጥንታዊ የኃይል ማዕከላት አሉ። ዛሬ በቱሪስት ካርቶች ላይ የምታዩትን አርኪኦሎጂስቶች በድብቅ የሚያጠኗቸው አንድ ትንፋሽ የሚታዩ አስገራሚ ምስጢሮች ወደ እናንተ ይዘን እንመጣለን። የፈርዖኖች ምድር የምትደብቀው ጥቁርና ምስጢራዊ ጎን ለማየት ዝግጁ ከሆናችሁ ጉዟችንን ወደ ማታውቁት የግብፅ ማዕዘናት እናደርጋለን። ያው ታሪኩ እንደሚያሳየን ፒራሚዶች የአሸዋ ላይ ድንጋዮች ብቻ አይደሉም። እነሱ የሰማይና የምድር መገናኛ፣ የከዋክብት እንቅስቃሴ የሚከታተሉ ግዙፍ የጂኦሜትሪክ ምልክቶች ናቸው። የጊዛው ታላላቅ ፒራሚዶች አሰላለፍ ከኦሪዮን ኮከቦች ጋር በመመሳሰል ጥንታዊ ግብፃውያን እኛን የምናውቀውን የጠፈር ዕውቀት እንደነበራቸው ያሳያሉ። ነገር ግን ጥያቄው ይሄ ነው፣ ይህ ዕውቀት ከየት አገኙት? በምድር ላይ ከነበሩ የላቁ ስልጣኖች ወይስ ከሌላ ዓለም የመጡ ፍጥረታት? የጊዛው ስፊንክስ ፊት ከሺህ ዓመታት በፊት በነበረው የዝናብ መሸርሸር ምልክቶች የተነሳ አሁን ካለው የግብፅ ታሪክ በበለጠ እጅግ ጥንታዊ መሆኑን የጂኦሎጂስቶች ይናገራሉ። ይህ ማለት ስፊንክስ የተገነባው ስልጣኖች ከመፈጠራቸው በፊት ሊሆን ይችላል ወይስ የሚለው ጥያቄ የብዙዎቻችን አእምሮ ይፈትናል። ወደ ናይል ወንዝ ስንመጣ ይሄ ወንዝ የግብፅ የደም ስር ብቻ አይደለም፣ የሌሊት ሕይወቱ ከቀኑ እጅግ የተለየ ነው። ጥንታዊ ግብፃውያን ለሙታን መታሰቢያ የሚገነቡት የመቃብር ቤቶች የመንፈሳዊ ጉዞ መጀመሪያ እንደሆኑ ያምኑ ነበር። በካርናክ ቤተክርስቲያን ውስጥ በሚገኙት ግዙፍ አመዶች መካከል ጨለማው ሲወርድ የአየር ንብረቱ እንደሚቀየርና ግድግዳ የሆኑ ድምጾች እንደሚሰሙ ይጎበኙ ነበር፣ ሁሉ ይመሰከርም ነበር። ይህ የጥንት አያቶቻችን መንፈሳዊ ድግምት ውስጥ ነው ወይስ በቤተ መቅደሶች ውስጥ የተገነባው የድንጋይ አወቃቀር ድምጽ የመቀየር አቅም አለው? ታዲያ የፈርዖኖች እርግማን የሚለው ወሬ የቱሪስት መስህብ ብቻ አይደለም። ቱታንካማን የተገነባችበት መቃብር የከፈቱ ሰዎች የደረሰበት እንግዳ ሞትና አደጎች በአጋጣሚ የተከሰቱ ናቸው ወይስ ጥንታዊ የኬሚካል መርዝ ወይም የሳይንስ አቅማችን ያልደረሰበት የኃይል መከላከያ ዘዴ ነው? የግብፅ አሸዋ ውስጥ የተደበቁ አንዳንድ ስፍሮች ዛሬ ድረስ የተረገሙ ተብለው ይጠራሉ። ወደዚያ ስፍሮች የሄዱ ሰዎች ምን እንዳዩ ምን ሊናገር አይችልም። አንዳንዶች በጨለማ መሃል የጥንት ንጉሶች ሲራመዱ እንዳዩ ያምናሉ። በካይሮ ራቅ ባሉ የሌሊት ገበያዎች ከቱሪስት እይታ ራቅ ባለ ቦታ የጥንታዊ አስማትና የሟርት ማዕከላት አሉ። እኩለ ሌሊት ላይ ነጋዴዎች ለንግድ መሳካትና ለጥበቃ መንፈሶችን ይለምናሉ። ይህን ድርጊት የሚያይ ቱሪስት በአንድ በኩል ዘመናዊ ሕይወት፣ በሌላ በኩል ደግሞ ጥንታዊ የአምልኮ ስርዓት በአንድ ላይ ሲከናወን ማየት ይገርማል። ይህም የግብፅ የሌሊት ሕይወት ትልቁ ምስጢር ነው።
ሃይሮግሊፍስ የሚባሉ የግብጽ ፊደላት ዝም ብሎ የተጻፉ አይደሉም። እነሱ የመፈወስ የመጠበቅና የክፉ መናፍስ መከላከል ኃይል አላቸው ተብሎ ይታመናል። ግን በአንዳንድ የግብጽ አካባቢዎች የጥንት አያቶች የወረሱትን ይህን ምልክት የመጠቀም ጥበብ አሁንም እንደ ሚስጥር ይጠቀሙበታል። በምድረ በዳው ጥልቀት ውስጥ በሳተላይት ምስሎች በቅርብ ጊዜ የተገኙት የተሰወሩ የከተማ አወቃቀሮች ከታሪክ መጻሕፍት የተሰረዙ ጥንታዊ ጎሳዎች መኖሪያ ነበሩ። እዚህ ቦታ ላይ የግብጽ መንግስት ለምንድን ነው ለቱሪስቶች ክፍት የሚያደርጉት? በውስጣቸው የተደበቁ የወርቅ ሀብቶች ወይም የጠፉት ሳይንስ መረጃዎች ይኖሩ ይሆን? አንዳንድ መነኮሳት በጨለማ ዋሾች ውስጥ ለወራት በጾምና በማሰላሰል በአካላቸው ውጪ የሆኑ ምስጢርን ይለማመዳሉ። ተመልካቾች ይህ እንዴት ይቻላል ብለው ይጠይቃሉ። መልሶች በባህላቸው ውስጥ ባለ ጥንታዊ የሜዲቴሽን ጥልቅ ውስጥ ነው። ይህ የሰው በአካሉ ላይ የሚሄድ ችሎታ ማረጋገጫ ነው። የናጋ እሳት ኳሶች ወይም ሌሎች ተፈጥሯዊ ክስተቶች የሚባሉት በግብጽ አሸዋ ውስጥ በምሽት የሚታይ የብርሃን ወረሮች አሉ። አንዳንዶች ይህ የጠፈር መርከቦች ምልክት ነው ይላሉ። አንዳንዶች ደግሞ የአባቶቻችን መንፈስ የሚልክልን መላእክት እንደሆነ ያምናሉ። ግብጽ የምታዩ የአሸዋ ክምርና የድንጋይ መዋቅር ብቻ አይደለችም። የጥንታዊ ጥበብ፣ የጨለማ ምስጢራትና የሺህ ዓመታት የአፈ ታሪክ ድብልቅ ነች። እነዚህን ሁሉ ስንመለከት ግብጽ የምድር ላይ የጥንት ምስጢሮች መካከል መሆኗን እንረዳለን። ፒራሚዶቹ ታሪኳን ሲጠሩ፣ እኛ ደግሞ በጥንታዊው አሸዋ ውስጥ ተደብቀው ያሉትን ምስጢር እየገለጠን እንቀጥላለን። ታሪክ እኛ እንደምናስበው ቀጥተኛ መስመር አይደለም። ግብጽን በመጎብኘት ሳይሆን በውስጧ ያለውን ምስጢር በመፈለግ ብቻ ነው የምንረዳው። የጥንታዊ ግብጽ ስልጣኔ በድንጋይ ላይ የተቀረጸ ስልጣኔ ብቻ አይደለም። እሱ በኮከብ ቆጠራና በጂኦሜትሪ የተገነባ የኃይል መካከል ነው። ታላቁ ፒራሚድ የጊዛ በውስጡ የሚገኝ የድንጋይ አቀማመጥ ምድርን በትክክል በሁለት እኩል ክፍል የሚከፍልበት ቦታ ላይ መቀመጡ እንዴት እንደተቻለ ሳይንቲስቶች ዛሬም ድረስ ይከራከራሉ። በግንባታ ወቅት የነበረው ትክክለኝነት አሁን ባለንበት የቴክኖሎጂ ዘመን እንኳን ለመድገም ከባድ ነው። አንዳንዶች ይህ የሰው ልጅ ስራ ሳይሆን ጥንታዊው ሰው ካለቁ የጠፈር ፍጥረታት ጋር የነበረው የቴክኖሎጂ ልውውጥ ውጤት ነው ብለው ያምናሉ። ይሄ ለምን እውነት ሊሆን ይችላል? ምክንያቱም በአንዳንድ ቤተ መቅደሶች ግድግዳ ላይ የምናያቸው የቴክኖሎጂ መሳሪያዎች የሚመስሉ ምስሎች የጥንት ግብፃውያን ስለ ኤሌክትሪክ፣ ስለ አየር መንገድ እና ስለ የጠፈር ጉዞ ወቅት እንደነበራቸው የሚጠቁሙ ፍንጮች አሏቸው። ወደ ደቡባዊ ግብጽ ስንሄድ የሉክሶር ቤተ መቅደስ በሌሊት ሲጠልቅ የድንጋዮቹ ቀለም ወደ ደም ቀይ ይለወጣል። ይህ ክስተት የፀሐይ ብርሃን አንጸባራቂነት ብቻ አይደለም። የአካባቢው የጥንት ታሪኮች እንደሚሉት ቤተ መቅደሱ ውስጥ ያሉት መናፍስት በየዓመቱ በዚህ ወቅት መተላለፊያ ይፈጥራሉ። በካርናክ ግዙፍ የሆኑ የአምልኮ ስፍራዎች በየዓመቱ በአሸዋ ሲቀበሩና ሲወጡ እናያለን። ይህ የአሸዋ እንቅስቃሴ የተደበቁ የወርቅ ከተሞችን እና የፈርዖን ግምጃ ቤት ለመሸፈን የተደረገ ሆን ተብሎ የተሰራ የተፈጥሮ መጋረጃ እንደሆነ ይናገራል። ስንት ንጉሶች፣ ስንት ምስጢሮች በአሸዋ ስር ተቀብረዋል። የግብጽ መንግስት ለምን አንዳንድ ቦታዎችን ማሰስ እንደከለከለ፣ የቱሪስት ካርቶች ለምን የተሰወሩ መንገዶች እንደማያሳዩ ጥያቄው ሁሌም አየር ላይ ይንጠለጠላል። በግብጽ ሰሜናዊ ክፍል የአሌክሳንድሪያ ባህር ዳርቻዎች ከውሃ በታች የጠፉ ከተሞች አሉ። የክሊዮፓትራ ቤተ መንግስት የነበረበት ስፍራ ዛሬ በባህር ውስጥ ተውጧል። ጠላቂዎች ወደዚያ ሲሄዱ ከዘመናዊው ስልጣኔ በፊት የነበሩ የላቁ የግንባታ ቅርጾችና የጥንት ምስሎች ያያሉ። ይህ ቦታ የባህር ውስጥ አትላንቲስ በመባል ይታወቃል። በውስጡ የተቀበሩት የፈርዖኖች ምስጢር፣ የጥንት ግብጽ የባህር ኃይል ምስጢርና ያልተነገሩ የወርቅ ክምችቶች አሁንም ተደብቋል። ይህ ስፍራ የሰው ልጅ ከተፈጥሮ ጋር ያለውን ፍጥጫ በግልጽ ያሳያል። የፈርዖኖች እርግማን አሁንም አይቀዘቅዝም። የቱታንካማን መቃብር የተከፈተበት ቀን የተከሰቱ እንግዳ የሆኑ የኤሌክትሪክ መቆራረጦች፣ የአርኪኦሎጂስቶች ድንገተኛ ሞትና በዙሪያው የነበሩት እንግዳ ክስተቶች የሳይንስ ሊቃውንት ግራ ያጋባሉ።
አንዳንዶች በሬሳ ሳጥን ውስጥ የተለቀቁ ጥንታዊ ባክቴሪያዎች ናቸው ይላሉ። ሌሎች ደግሞ መቃብሩ ግንባታ በራሱ መከላከያ ድግምት አለው ይላሉ። ይህ የኃይል ማዕከል ነው ብሎ ያምናሉ። ደግሞ ግብጽ የምትደብቀው ሚስጥር ይህ ነው። እሷ መቃብር አይደለችም። እሷ የሰው ልጅ ሞት የህይወት የሚገናኙበት የድንበር ማዕከል ነች። በካይሮ ጎዳኖች መካከል አሮጌው ከተማ ውስጥ ሌሊት ላይ እንደሚከፈቱ ድብቅ የሟርት ቤቶች አሉ። እዚህ ቦታ ሰዎች ለወደፊታቸው፣ ለንግዳቸውና ለቤተሰባቸው ፈውስ ፍለጋ ይመጣሉ። ሃይሮግሊፊክስን እንደ ፊደል ሳይሆን እንደ ኃይል የሚጠቀሙ ባለሙያዎች በጸሎትና በድግምት ጥንታዊ ጥበብ ይጠቀማሉ። ይህ አሰራር ከእስልምና ወይም ከክርስትና እምነት ጋር ሳይጋጭ ከጥንት አያቶች የወረሱት የህይወት ድርሻ ነው። ግብጽ የምትኖረው በዚህ ድርብ ህይወት ነው። በአንድ በኩል ዘመናዊ ህንጻዎች፣ በሌላ በኩል ደግሞ የሺህ ዓመታት የጥንት እምነቶች። ከነዚህ ምስጢር ሲደመሩ ግብጽ የምድር ላይ የጥንት ምስጢሮች ማዕከል መሆኗ ያረጋግጣሉ። ግብጽ የድንጋይ ስልጣኔ ብቻ አይደለችም፣ እሷ የሰው ልጅ የመነሻ ጥበብ ነች። በሳካራ ያለውን የደረጃ ፒራሚድ ከሌሎቹ ሁሉ ቀድማ የተገነባው አንድ እንግዳ የሆነ ምስጢር ይዟል። በፒራሚድ ውስጥ የሚገኙት ማለቂያ የሌላቸው ዋሻዎች፣ በውስጣቸው ያዙ የድንጋይ ሳጥኖች የትኛውም የጥንት ንጉስ አልያዙም። እነዚህ ግዙፍ የድንጋይ ሳጥኖች በትክክለኛ የጂኦሜትሪ ልኬት የተሰሩ ናቸው። ለምንድን ነው በሺህ ቶን የሚመዝን ድንጋይ በሚሊሜትር ትክክለኛነት ለዚህ ዋሻ ውስጥ የተፈጠረው? አንዳንዶች ይህ የጥንት ኃይል ማከማቻ ፓወር ስቴሽን እንደነበር ይናገራሉ። የጥንት ግብፃውያን ኤሌክትሪክ ይጠቀሙ ነበር ወይስ የሚለው ጥያቄ በብዙ ተመራማሪዎች ዘንድ ትልቅ ክርክር ነው። በምድረ በዳው መሃል የሚገኘው የነጭ በረሃ በሌሊት ሲሆን ወደ ሌላ ፕላኔት የመጣ ይመስላል። እነዚያ ያሉት የድንጋይ ቅርጾች በሺህ ዓመታት በፊት በንፋስ የተፈጠሩ ሳይሆኑ በሆነ ትልቅ የኃይል ፍንዳታ የተፈጠሩ ይመስላሉ። በየዓመቱ በአንዳንድ ምሽቶች እዚያ ቦታ ላይ የብርሃን ወራሮች ይታያሉ። ይህ የከዋክብት መገኛ ቦታ ነው ወይስ የግብጽ አባቶች ለምን ይህን ቦታ የመንፈስ ማረፊያ ብለው እንደሰየሙት እንረዳለን። እዚህ ስፍራ ላይ ዘመናዊ ሰዓቶች በአግባቡ አይሰሩም። የኤሌክትሪክ መሳሪያዎች ያለ ምክንያት ይቆማሉ። ይህ የምድር መግነጢሳዊ ኃይል መዛባት ወይስ ሌላ ነገር? የግብጽ ሃይሮግሊፊክስን ስንመለከት እነሱ የቋንቋ ስርዓት ብቻ አይደሉም፣ እነሱ የድምጽ ቀረጾች ናቸው። በጥንታዊ የግብጽ አምልኮ ስርዓት ውስጥ መዝሙሮች በተወሰነ የድግግሞሽ መጠን ሲዘመሩ የቤተ መቅደሱ ድንጋዮች ይንቀጠቀጡ ነበር። ይህ ንዝረት ሰውን ወደ ሌላ የንቃተ ህሊና ደረጃ የማድረስ አቅም አለው። በአንዳንድ ቤተ መቅደሶች ውስጥ በድንጋይ ላይ የተቀረጹት ምስሎች የሚያሳዩት ሰዎች ከተፈጥሮ በላይ የሆነ ኃይል ሲያገኙ ነው። ይህ የሰው ልጅ የውስጣዊ አቅም መክፈቻ ነው። ግብፃውያን ይህን አቅም ካ ብሎ ይጠሩታል። የሰው ልጅ ነፍስ ከስጋውም ተለይታ የት እንደምትሄድ የሚያሳዩት እነዚህ ስዕሎች ዛሬ በዘመናዊ ሳይንስ ከሰውነት ውጪ የሚያደርግ ጉዞ ተብሎ የሚታወቀው ያሳያሉ። የዛሬው ቪዲዮ ይህን ይመስል ነበር። ቀጣይ ምን አይነት ቪዲዮ እንደምሰራ ኮሜንት ላይ ጻፉልን። ከተመቻችሁ ሰብስክራይብ በማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ፒስ